ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በዓለማችን ታሪክ ውስጥ እጅግ አስደናቂ አፈታሪካዊ እና እውነተኛ የሆነውን የቪዲዮ ይዘታችንን ይዘንላችሁ ቀርበናል። ቪዲዮውን መመልከት ከመጀመራችሁ በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህ ቪዲዮ ለሌሎች እንዲደርስ ላይክ በማድረግ አብራችሁን ሁኑ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር ሰኔ 14 ቀን 1325 ዓመተ ምህረት ከዛሬ 700 ዓመታት በፊት ነው። በሰሜን አፍሪካ ሞሮኮ ታንጄር የምትባል የባህር ዳርቻ ከተማ ውስጥ አንድ የ21 ዓመት ወጣት ቤተሰቦቹን ጓደኞቹንና የተወለደበትን ቀየ ተሰናብቶ ጉዞ ጀመረ። የወጣቱ ሙሉ ስም አቡ አብደላህ ሙሐመድ ኢብን ባቱታ ይባላል። ዓላማው አንድ ብቻ ነበር፤ ከ4000 ኪሎ ሜትር በላይ አቋርጦ ወደ ቅድስቲቱ መካ በመሄድ የሐጅ ሥርዓትን መፈጸም። በወቅቱ ይህ ጉዞ በአህያና በግመል ስለሚደረግ እንዲሁም በመንገድ ላይ ባሉ የደህንነት ስጋቶች ምክንያት ከ16 ወራት በላይ ይወስዳል ተብሎ ይታሰብ ነበር። ኢብን ባቱታ በራሱ ማስታወሻ ላይ ያን ጊዜ የነበረውን የሐዘንና የብቸኝነት ስሜት እንዲህ ሲል ጽፎታል። ብቸኛ ነበርኩ። በመንገድ ላይ የሚያጽናናኝ ወላጅ፣ የሚያናግረኝ ጓደኛ አልነበረኝም። የትውልድ ቦታዬን በመልቀቄ ልቤ ተሰብሮ ነበር። ነገር ግን በውስጤ ያለው የዓለምን ድንቅ ነገሮች የመመልከት ጉጉት አሸነፈኝ። ነገር ግን ያ ወጣት ያኔ ይህ ጉዞ 16 ወራት ሳይሆን 30 ሙሉ ዓመታት እንደሚወስድበት፣ ከ30 በላይ ሀገራትን እንደሚያስስ፣ 40 ነገሥታትን እንደሚያገኝ፣ ከሞት አፍ ከ10 ጊዜ በላይ እንደሚያመልጥና ከ117,000 ኪሎ ሜትር በላይ በወቅቱ ማርኮ ፖሎ ከተጓዘው በ3 እጥፍ የሚበልጥ መንገድ በእግሩ በግመልና በመርከብ እንደሚጓዝ አያውቅም ነበር። ዛሬ የዓለማችን ታላቁ ተጓዥ የኢብን ባቱታን ያልተሰሙ እውነተኛ የታሪክ ምስጢሮች በጥልቀት እንመሰክራለን። ኢብን ባቱታ በዘመኑ የተከበረ የእስልምና ሕግና የሸሪዓ እውቀት ያለው ወጣት ነበር። ከትውልድ ሀገሩ ከሞሮኮ ተነስቶ በአልጄሪያ፣ ቱኒዚያና ሊቢያ በኩል አድርጎ ሲጓዝ አሰቃቂ አደጋዎች ገጠሙት። በመንገድ ላይ ከባድ የወባ በሽታ ያዘው። ትኩሳቱ በጣም ከመበርታቱና ህመሙ ስለበዛበት ከግመሉ ላይ ወድቆ እንዳይሞት ራሱን በጨርቅ ከኮርቻው ጋር አስሮ ይጓዝ ነበር። ሆኖም ህመሙንና ድካሙን ችሎ እንደ አውሮፓውያን አቆጣጠር በ1326 ግብጽ ደረሰ። በወቅቱ ካይሮ በመካከለኛው ምስራቅ ብቻ ሳይሆን በዓለም ላይ ካሉ ታላላቅ ሀብታምና ውብ ከተሞች አንዷ ነበረች። የናይል ወንዝ ታላቅነት፣ የታላላቅ መስጊዶች ህንፃዎችና የንግድ እንቅስቃሴዎች አእምሮን ማረኩት። በግብጽ ቆይታው በወቅቱ የነበሩት ታላላቅ የእስልምና ሊቃውንትንና አሊሞችን አገኘ። ከእነዚህም አንዱ የነበሩት ሼኽ አቡል ሐሰን አልቡሽሪ የተባሉ አሊም ኢብን ባቱታ ለእውቀትና ለጉዞ ያለውን ትልቅ ፍላጎት፣ ብልህነትና ዓላማ ተመልክተው እንዲህ አሉት። አንተ ለጉዞ ትልቅ ፍላጎትና ትዕግስት አለህ። አላህ ከሻ ወደ ህንድ፣ ወደ ሲንድ እና ወደ ቻይና እንደምትሄድ እገምታለሁ። እዚያም ያሉ ወንድሞችን አግኝተህ ሰላምታ ብታደርስልኝ ደስ ይለኛል ሲሉ የመልካም ምኞት ምክራቸውና ዱዓቸውን አቀረቡለት። ኢብን ባቱታም ይህን አባራታች ምክር ሰምቶ አላህ የከፈተለትን የመማርና የዓለምን ድንቅ ነገሮች የመመልከት አጋጣሚ በመጠቀም ጉዞውን ከሐጅ በኋላም ለመቀጠል ወሰነ። ኢብን ባቱታ በሶሪያ በኩል አድርጎ በመጨረሻም ወደ ቅድስቲቱ መካ ደረሰ። የሐጅ ሥርዓቱን በታላቅ ደስታና መንፈሳዊ እርካታ ካጠናቀቀ በኋላ ወደ ሀገሩ የመመለስ ፍላጎቱ ጨርሶ ጠፋ። በምትኩ በወቅቱ የነበረውን የእስልምና ዓለም በሙሉ በዓይኑ ለማየት ወሰነ። በእግሩና በግመል ወደ ፋርስ፣ የዛሬዋ ኢራቅና ኢራን ተጓዘ። በዚያም የወደሙ ከተሞች እንደገና ሲያንሰራሩ ተመለከተ። ከዚያም ወደ ቀይ ባህር በመውረድ በየመን ወደብ በኩል ወደ ምስራቅ አፍሪካ አቀና። እንደ አውሮፓውያን አቆጣጠር በ1331 ወደ ዘይላ እና ሞቃዲሾ ደረሰ። የሞቃዲሾን ከተማ ባየ ጊዜ በንጽህናዋ፣ በንግድ እድገቷና በሕዝቦቿ ልግስና ተደመመ። በሞቃዲሾ የነበረው ሱልጣን አቡበክር ኢብን ዑመር ይባል ነበር። ሱልጣኑ ለኢብን ባቱታ የሐር አልባሳትንና ምርጥ ምግብ በመስጠት በእንግዳ ተቀባይነት አስተናገደው። ኢብን ባቱታ በሞቃዲሾ የሚመረተው የጨርቅ ምርት ጥራት ያለው በመሆኑ
እስከ ግብፅ ድረስ ይላክ እንደነበር በታሪኩ አስፍሯል። በመቀጠልም በህንድ ውቅያኖስ ላይ በመርከብ በመጓዝ እስከ ታንዛኒያዋ ኪልዋ ከተማ ድረስ ተጓዘ። ኪልዋ በወቅቱ በወርቅ ንግድ የበለጸገች፣ በወርቅና በዝሆን ጥርስ የተገነቡ ውብ መስጊዶች ያሏት ከተማ ነበረች። ከምስራቅ አፍሪካ ከተመለሰ በኋላ ጉዞውን ወደ አናቶሊያ የዛሬዋ ቱርክና ጥቁር ባህር አደረገ። በቱርክ በሚገኙ ከተሞች ሲዘዋወር አኽያት ወይም ፋቱዋ የተሰኙ የወጣቶች ማኅበራትን አገኘ። እነዚህ ወጣቶች እንግዶችን በማስተናገድ ምግብ በማቅረብና ሰዎችን በመርዳት የታወቁ ነበሩ። ከዚያም የቮልጋ ወንዝን አቋርጦ ወደ ወርቃማው ኡርዱ ግዛት ተጓዘ። በዚያም የሞንጎልን ንጉሥ ኡዝበክ ቫንን አገኘ። በዚያ ስፍራ የአየር ሁኔታው እጅግ አስፈሪና የበረዶ ቅዝቃዜ የነበረበት በመሆኑ ኢብን ባቱታ 3 የቆዳ ኮቶችንና 2 ጥንድ ሱፎችን ደራርቦ ይለብስ እንደነበር ይናገራል። አሁን ግን ኢብን ባቱታ በግብፅ ያገኛቸውን የሊቃውንት ምክር በማስታወስ ወደ እስያ አህጉር ዘልቆ በመግባት ወደ ህንድ ለመሄድ ወሰነ። ወደ ህንድ ለመግባት ግን በዓለማችን ላይ በጣም አስፈሪና አደገኛ የሆነውን የሂንዱ ኩሽ የበረዶ ተራራ ማቋረጥ ነበረበት። ሂንዱ ኩሽ ማለት የህንዳውያን ገዳይ ማለት ሲሆን ስሙ የወጣው ተራራውን ለማቋረጥ የሚሞክሩ ሰዎች በበረዶው ቅዝቃዜ ስለሚሞቱ ነበር። ኢብን ባቱታና አጃቢዎቹ በበረዶው መካከል እያለፉ ሳለ ያልተጠበቀ አደጋ ገጠማቸው። በህንድ የሚገኙ አደገኛ የበረሃ ወንበዴዎች ከዛፎችና ከደን በስተጀርባ ተሸሽገው መንገዱን ዘጉባቸው። ወንበዴዎቹ በታጠቀ ሰይፍና ጦር ከበቧቸው። አጃቢዎቻቸው ተገደሉ። ደም በበረዶ ላይ ፈሰሰ። ኢብን ባቱታም ተማረከ። ኢብን ባቱታ ከእነዚህ ጨካኝ ወንበዴዎች እጅ እንዴት አመለጠ? በህንድ የዴልሂ ሱልጣን ዘንድ ደርሶስ ምን አይነት አስደናቂ ሀብትና የሞት ፍርድ ይጠብቀዋል? ወደ ቻይና ያደረገውስ ጉዞ እንዴት ተጠናቀቀ? የዚህን አስደናቂ ታሪክ ሁለተኛና የመጨረሻ ክፍል እንድንሰራላችሁ የምትፈልጉ ከሆነ ኮመንት ላይ ክፍል 2 ይሰራ በማለት ጻፉልን። የሁለተኛው ክፍል ፍላጎታችሁን አይተን በፍጥነት ይዘንላችሁ እንመጣለን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በቀጣይ የሚለቀቁ ታሪካዊ ቪዲዮዎች እንዳያመልጣችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። አመሰግናለሁ።